ሰላም የቲጂ ኢንተርቴይንመንት ተከታታዮች ዛሬም በአዳዲስና አስገራሚ ሰሞናዊ በሆነ ቪዲዮ ወደ እናንተ መጥተናል። እስከ መጨረሻው ተከታተሉ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። በተለያዩ የስራና የገቢ ማሰባሰቢያ ፕሮግራም ላይ የራሱን ስራ ሲያቀርብ የምናውቀው ድምፃዊ ያሬድ ነጉ ከሰሞኑ የፋሲካ በዓልን ምክንያት በማድረግ በቂሊንጦ ማረሚያ ቤት በመገኘት ኮንሰርት ያቀረበ ሲሆን በዚሁ ኮንሰርት ላይ በካሜራ እይታ ውስጥ የገቡ 3 የሚዲያ ሰዎች አነጋጋሪ ሆነው ሶሻል ሚዲያውን ሲያጨናንቁት ተመልክተናል። እኛም ከታማኝ ምንጭ ያገኘነውን መረጃ እንዴትና ለምን በማረሚያ ቤት ተገኙ የሚሉትን ጥያቄዎች ለመመለስ ላይክ፣ ሼር፣ ሰብስክራይብ አድርጉ ይዘንላችሁ ወደ እናንተ መጥተናል። በቅድሚያ ድምፃዊ ያሬድ ነጉ በዓሉን በማስመልከት የህግ ታራሚዎችን ለማዝናናት ያዘጋጀውን ኮንሰርት ሳላደንቅ ማለፍ አልፈልግም። ይሁን እንጂ ድምፃዊው ዘፈኑን እያቀረበ እያለ ከታራሚዎች መሃል የሥራ ባልደረባ የነበረችውን ፍሬ ህይወትን ሲመለከት ዘፈኑን ከማቅረብ ይልቅ በድንጋጤ ተዋጠ። ከተረጋጋም በኋላ ማይኩን ለፍሬህይወት አቀበላት። ፍሬህይወትም የመጣላትን እድል ለመጠቀም የናፈቃትን መድረክና ማይክ ጨብጣ ጥማቷንና ናፍቆቷን ለመወጣት ወደ መድረኩ ወጣች። የግቢው ታራሚዎችና የፖሊስ ባልደረቦች እስኪገረሙና እስኪደመሙ ድረስ በመድረኩ ላይ አቀረበች፣ ተውረገረገች። ከዚህም በኋላ ቪዲዮ ሰው ሁሉ ጋር በደረሰ ጊዜ እንዴትና ለምን በማረሚያ ቤት ተገኘች በሚል ጥያቄ ተጠመዱ። ይኸውም ድምፃዊቷና ግብረአበሮቿ አንድ ላይ በመተባበር በዘመናዊና በባህላዊ ውዝዋዜ የሚሰሩ ወጣቶችን በመመልመል ለተሻለ ህይወት አረብ ሀገር በሚገኝ ሬስቶራንት ብትሰሩ ደሞዝ፣ ሽልማቶች፣ ቲፖች ታገኛላችሁ በማለት ወደ ውጪ መላክ ጀመረች። እዛም እንደደረሱ ተወዛዋዥ መሆናቸውን ለማንም ትንፍሽ እንዳይሉ ሌሎች ስራዎችን እንዲሰሩ ከሆቴሉ ባለቤት ጋር በመሆን በማስፈራራት በዛቻ እንዲቆዩ ተደርገዋል። ይባስ ብሎ ከስራ ውጪ ለመዝናናት ከሚመጡ ሰዎች ጋር በመሆን መጠጥ እንዲጠጡ አብረውም እንዲተኙ ካልሆነ ፓስፖርታቸው እንደሚቃጥል ተነግሯቸው ፓስፖርታቸው ተቃጥሎባቸው ወደ አገር ቤት እንዲመለሱ ካደረገቻቸው ሰዎች መካከል አንዷ ድምፃዊት ፍሬህይወት ትገኝበታለች። ወደ አገር ቤት የተመለሱት ተበዳዮች ባቀረቡት ክስ መዝገብ መከላከያ ያላቀረበች በመሆኗ ጥፋተኝነቷ ተረጋግጦ የተሰጣትንና ሌሎች ግብረአበሮቿ ባሉበት እንዲያዙ ተፈርዷል። ድምፃዊት ፍሬህይወት የ13 ዓመትና የ30 ሺህ ብር መቀጫ ከተወሰነባት 4 ዓመታትን ያስቆጠረች ሲሆን በአሁኑ ሰዓት ከልጇ ጋር የህግ እርማትን እየወሰደች ትገኛለች። በመቀጠልም ቲክቶከሯ ምህረት ወደ በወንዶች ስታይል የምናቃት የህግ ታራሚ ሆና በክስተት ማረሚያ ቤት ውስጥ ተገኝታለች። ይሁን እንጂ ከዚህም ጋር ተያይዞ የቲክቶከሯ ናዮ ጉዳይ በሚያሳዝን መልኩ በያሬድ ነጉ ኮንሰርት ላይ የታየች ሲሆን በአሁኑ ሰዓት ወንድ ልጅን በኦፕሬሽን የተገላገለች ሲሆን እጮኛዋም ቲክቶከር ጆን ዳንኤል ሄዶ እንዲጠይቋት ተደርጓል። በቀጣይ ቪዲዮ ስለ ቲክቶከር ምህረት ይዘንላችሁ ምን ቀርብ ይሆናል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ስለተከታተላችሁን እናመሰግናለን። ይመቻችሁ። ሰላም ሁኑ።